ስፓሮሊና በአይነቷ በጣም ለየት ያለች ነች። አትክልትም አይደለችም፣ እንስሳም አይደለችም። ሲያኖ ባክቴሪያ ነው የምትባለው። አትክልት ነች እንዳንላት ሴል ዎል የሚባል አካል የላትም። ሴል ሜምብሬን ብቻ ነው ያላት። እንስሳ ነች እንዳንል ደግሞ ክሎሮፊል አላት እና እሷ ነች እንግዲህ አሁን በዓለም ላይ በከፍተኛ ደረጃ በሰው ምግብነት እጅግ ተፈላጊ ከሆኑት ውስጥ ጠቅላላ ምግብ ተብላ ነው የምትጠራው። ጠቅላላ ምግብ ሁሉንም ነገር የያዘች በአንድ ሴል ውስጥ ሁሉንም ምግብ የያዘች አይነት ነች እና አንዳንዶቹ እንዳውም ምንድነው መናነች እስከ ማለት ደረጃ የደረሱ አሉ እና እጅግ በጣም ጠቃሚ የሆኑ ንጥረ ነገሮች በውስጧ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች ያሏትና ምንም አይነት ጎጂ ነገር የሌለባት ብቸኛዋ ዝርያ ነች ስፓሮሊና።